ማሻአላህ ተባረከላ ሙገልገል ይባላል በአረቦች ማለት ነው። እንዲሁም በእኛ ጥብስ እንበለውና ይሄን ይመስላል። ያምራል። በጣም ነው የሚያምረው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የማህላም ቤተሰቦች እንዴት ናችሁ? ዛሬ ጥብስ ወይም ሙገልገል በአረቦች ሙገልገል የሚባለውን እንሰራለን ማለት ነው። እሺ ሁለት ሽንኩርት በትላልቁ ከትፍ ያለውኝ ዝጋቱም ከትፍ ያለውኝ እንዲሁም ፍርፍር ሎሚ ሶስት አይነት ማለት ነው። እንደዚህ በትላልቁ ከትፍ ያለው በመጣሁት መልኩ ማለት ነው። ቲማቲም ደግሞ አንድ ቲማቲም ፍሬውን አውጥቼ ልክ እንደ ሽንኩርቱና እንደ ፍርፍር ሎሚው ቃሪያው ማለት ነው፣ የማይፋጅ ቃሪያው ማለት ነው። ፍርፍር ሎሚ ማለት ነው። እና መጀመሪያ ሽንኩርታችንን እንግዲህ ትንሽ ዘይት አድርገን በደንብ እናቁላላለን ማለት ነው። የአረቦች በነገራችን ላይ ጥብስ ብለው የሚጠቀሙት እንደዚህ ነው፣ ሙገልገል ይሉታል ማለት ነው። እኛ ጋር ጥብስ ትንሽ ይለያል እዛ። እና የአረቦች ሙገልገል ነው። ለማንኛውም እስኪ ቲማቲሜን ጨምሬያለሁ ከሽንኩርት በኋላ እና እስከ መጨረሻው በጣም ቀላል ነው። እስከ መጨረሻው አይታችሁ ኮሜንት ጻፉልኝ ከወደዳችሁት ማለት ነው። እና በረታቱኝ ማለት ነው። ያው እያቆራረጥኩ ቢሆንም የቻልኩትን ያክል ቀርጫለሁ ማለት ነው። ያኔ ሞክሬያለሁ በደንብ አድርጌ ሁሉንም ብሆራት ምናምን አላስገባሁላችሁም። ያው ግን እነግራችኋለሁ ማለት ነው። ሽንኩርታችን እና ቲማቲማችን እየበሰለልን ነው። ከዛ ቱም ነበረኝ ቢያንስ አንድ አምስት ሀባ አራት ሀባቱም እነሱን በደንብ ከትፌ ጨምሬያለሁ ማለት ነው። ከዛ በሆራት አልተመቸኝም ማለት ነው ለእናንተ ለማሳየት በእንዲ ቀረጽኩ ስለሆነ አንድ ማንኪያ ሳልሳ እና አንድ ማጅ ተጠቅሜያለሁ። በሆራት መክቱም የሚባለውና ፍልፍል አስወጥ ተጠቅሜያለሁ። በሆራት መክቱም የሚባለው እንደ አጠቃላይ ነው ማኒ ሁሉንም አጠቃሎ የያዘው ማለት ነው። እና ፓፕሪካ ተጠቅሜያለሁ እዚህ ጋር እንደ ሚጥሚጣ ነው። እና በሆራቱን በደንብ አለየውላችሁም። ያው ግልጽ ነው ማለቴ ሳልሳ እንደ ማላቃ ሳልሳ ቲማቲሙ ማለት ነው። ቲማቲም ሳይሆን የተጃህዝ የሆነው ሳልሳ እና አንድ ማች በሆራት ደግሞ የፈለጋችሁን ተጠቀሙ ሲጀመር ማለት ነው። ከዛ ማዋሃድ ነው ማለት ነው። መልህ መጨረሻ ላይ ማድረግ እንችላለን። ከዛ ፍርፍር ሎሚያችንን እናደርጋለን። ሶስትም ሸከል ተጠቅሜያለሁ። ቀይ አክደርና ቢጫ፣ አረንጓዴ፣ ቀይ ተጠቅሜያለሁ። ቢያለዋን ይፈለጋ አንድ አይነት አልዋንም መጠቀም ትችላላችሁ። እኔ መብታችሁ ነው ማለት ነው። እናንተ እንደወደታችሁ መጠቀም ትችላላችሁ ማለት ነው። ያው ይሄ እኔ ምርጫ ስለሆነ ነው። እና ይሄን ይመስላል እንግዲህ ዳርዳር እያልን ነው ለመጨረስ ማለት ነው። አሁን እንግዲህ ትንሽ ከድን አደርገዋለሁ። ያው ለእናንተ ብዙም እያቋረጥኩ ስለሆነ የምቀርጸው ለዛ ነው እንጂ ከድን አድርጌ እመለስላችኋለሁ ማለት ነው። ከዛ እዚህ ጋር ጨው ተጠቅሜያለሁ። መጠኑን ያው ዝም ብዬ ነው ማለት ነው እኔ ስለማውቀው። እናንተ ደግሞ እኔ ነክል ተጠቅሜያለሁ እየቀመሳችሁ እንዳይፈርጥ ማለት ነው። በነገራችን ላይ በጣም ቀላል ነው፣ ግን ደግሞ አሪፍ ነው። ልክ እንደኛ ጥብስ ነው የሚለው ማለት ነው። ፍርፍር ሎሚ አሪፍ ነው፣ ያጣፍጠዋል። ከዛ ከትንሽ ደቂቃ በኋላ ቢያንስ አንድ 5-6 ደቂቃ በኋላ በደንብ ተተቁላላ። ብዙ ጊዜ እየከደንኩኝ ለእናንተ ያው ብዙ ጊዜ ለመሰወር ስለማይመቸኝ ነው እንጂ እዚህ ጋር ማለት ነው እየተቀቀለ ስጋ ነው ማለት ነው። ተቆራረጠ ስጋ ነው ማለት ነው። የሚፈልጉት እንደዛ ስለሆነ እየተቀቀለ ነው። በይዘው ባይቀቀል ኖሮ ሲጀመርም እንትን ከሽንኩርቱ በፊት ነበር ስጋውን የምናበስለው ማለት ነው። እንደኛ ጥብስ አይደለም። ይሄ ስጋ ተበስሏል ስጋው ለማለት ያክል ነው። ስጋውን አብስላችሁ
አላሳውን እንግዲህ ትንሽዬ ውሃ ጠብ ማድረጋችሁን እንዳትረሱ። ላይ ያስገባውላችኋል መሰለኝም እና ውሃ ጠብ አድርጋችሁ እሳቱን ደግሞ ቅንስ አድርጋችሁ በደንብ ይቆላላ ማለት ነው። እና ብዙ አጋጣሚ እያበረታታችሁኝ አይደለም፣ እኔም ተስፋ አልቆረጥኩም ማለት ነው። በተለይ ይሄን 2 ቀን ማሻአላህ ቪዲዮ እየለቀኩኝ ነው። አበረታቱኝ፣ ሀይቃ ይከፈልበትኝ ማለት ነው። በቻልኩት እኔ ለእናንተ ጥሩ ነው ያልኩትን ዙሪ ይዤ እየመጣሁ ነው ሀቂቃ። እና አበረታቱኝ፣ ቢያንስ ቪዲዮ ተመልከቱ ማለት ነው። ሰብስክራይቡ ቢቀር ላይክ እያደረጋችሁ እና ይሄንን ይመስላል። በጣም ነው የሚያምረው። በጎን ደግሞ እንደዚህ በነጭ ይሰራው ነበር በዚህ ብቻ ማለት ነው። ያኔው ቀዩን የማይወድ ይሄንን ስለሚበላ ማለት ነው። እና እስኪ ምን ይመስላል? ማሻአላህ ተባረከላህ። ይሄን ይመስላል። መጨረሻ ላይ እንግዲህ ይሄን ይመስላል ማለት ነው ሙገልገላችን ወይም ጥብሳችን። የዛሬ ቪዲዮ ይሄን ይመስላል። ያው እንግዲህ ያበረታታችሁኝ ማለት ነው። በጣም አሪፍ ነው። ሀይቃ ሰርታችሁ ተጠቀሙት ማለት ነው። እስኪ ስርቱና ተጠቀሙት። ከዛ ኮሜንት ጻፉልኝ። በጣም ቆንጆ ነው። የአረቦች ቤት ምግብ እንደዚህ ምሰሩ ማለት ነው ትሰሩታላችሁ። እና ይሄን ይመስላል። ያው በነገራችን ላይ ለእናንተ ብዙ ጊዜ ስለማይመቸኝ ነው እንጂ ስላላሳያችሁ ነው እንጂ በደንብ አቁላልቼ ቶሎ አልጨረስኩም።